ከስራ የወጣሁት በጊዜ ነው። ጉዳይ ስለነበረኝ ጉዳይን ጨራርሼ ወደ ሰፈሬ ስደርስ ከምሽቱ 3 ሰዓት አካባቢ ሆኗል። መንገዴ ላይ እየተራመድኩ በነበርኩበት ሰዓት አስፈላጊ ስልክ ተደወለ። በሰዓቱ ስልኩን ማንሳት ግዴታ ስለነበር ስልኩን እያወራሁ ወደ ሰፈሬ መግባት ጀመርኩ። ከኋላዬ ደስ የማይል ኮቴ ተሰማኝ። ከኋላዬ መጥቶ ስልኬን ከጆሮዬ ላይ ሊነጥቅ እንደሆነ ተሰማኝ። በሁለት እጄ ስልኬን የፍጥኝ ይዤ አልለቅም አልኩት። ለመንጠቅ ከኔ ጋር ይታገል ጀመር። እንደምታዩኝ እኔ በጣም ቀጭን ነኝ። ሆኖም ግን ስልኬን ማስበላት ስላልነበረብኝ አካባቢ በጩኸት እስኪናወጥ ድረስ እየጮኩኝ ስልኬን አልለቅም ብዬ ያዝኩት። ከኔ ጋር መላፋት ጀመረ። ስልኬን ለመንጠቅ ያለ የሌለ አቅሙን እየተጠቀመ እያነሳ ያፈርጠኛል። እኔም ግን ስልኬን ያለኝን አቅም አሟጥጬ ስልኬን በእጄ እንዲያስኩኝ አንስቶ አፈረጠኝ። ልጁ በጣም ትልቅ ነበር። ታዲያ በቀረችኝ ትንፋሽ እንደምንም ብዬ ከአካባቢው ሰው ድረሱልኝ እያልኩ መጣራት ጀመርኩ። በመሃል ላይ አንድ የሰፈር የማቀው ልጅ እዛ አካባቢ ነበርና ድምፄን ሰምቶ ሮጦ መጣ። ልጁን በቦክስ ብሎ ፊቱን መታው። ከመታው በኋላ ሰዎች ተሰበሰቡ። ፈርጥጦ ሄደ። እንደምታዩት ጉልበቴ ተጎድቷል፣ ግንባሬም አብጧል ትላለች የዛሬ ባለ ታሪካችን። እባካችሁ ሴት እህቶቻችን በአካባቢያችሁ ላይ ከባድ ወንጀሎች እየተፈጸሙ ስለሆነ ራሳችሁን ጠብቁ። ለሌላው ሰው መማሪያ እንዲሆን ቤቱን ላይክ፣ ሼር፣ ፎሎ በማድረግ እንዲሁም ሰብስክራይብ እያደረጋችሁ ነጠላ ወሬን ለሰው አድርሱልኝ። ስላዳመጣችሁኝ ከልብ አመሰግናለሁ።